አላህ ይምሮ አልሐምዱሊላህ ሰላም ነው እህቴ? አልሐምዱሊላህ እንዴት ናችሁ? አልሐምዱሊላህ አለ። እንዴት ነሽ አንቺ? አለው መንገድ እየሄድኩኝ ነው። ማሻአላ ወዴት ወዴት? ወዴት? ለንደን። ማሻአላ ማሻአላ እኛም እየሄድን ነው ሃናን፣ እኛም እየሄድን ነው። እኛም እየሄድን ነው። አንቺ ሚዚኛው ምን እንሄዳለን? አይ ለንደን ኢንሻአላህ ለንደን እኮ ኢብራሂም ለመሄድ አንዘይራት። አረ ዘይራት እንዴ ደስ ይኸው በዚህ ዘይሩ። ማሻአላ ማሻአላ። አላህ በሰላም ያስገባሽ ሃናን። ያ እንደዛ በል ዱዓ አድርግልኝ። ማሻአላ አላህ እኛንም ያስገባን ነው እንጂ አንተ አሚን አምለ ያው አሚን። ግድ ነው። እሺ አንድ ጊዜ ሚውት አድርጊውና የቅድሙ ሻሃዳ ልጅ እያሻዘ አይሄድ ነው በቃ ቪዲዮ አትዝጊ፣ ቪዲዮን አትዝጊው፣ ችግር የለውም ግን ሚውት አድርጊ። ሻሃዳ እናዝዝ ሰው። እሺ እሺ ኢምሮ አሳ አናግረው። እሺ ኤቢሲ ሰላም ብያለሁ። እንዴት ናችሁ? አለን አልሐምዱሊላህ። ለዓለማቱ ጌታ ምስጋና ይገባው። አለን። አይ ምን ነበር ወንድሜ? ሻሃዳ መያዝ ፈልጌ ነበር። ኦኬ ስለ እስልምና አውቀሃል? ትንሽ ምንም አለም ትንሽ አውቃለሁ። እናንተም እየተከታተልኩ ነው። መጽሐፍ ቅዱስንም በደንብ እያነበብኩኝ ነው። አንዳንድ ነገሮችንም እያየሁ ነው። ግን ያው በመጨረሻ እስልምና እውነተኛ መንገድ መሆኑን ተረዳው። ኢየሱስም ክርስቶስም እንዳለው በሰማያት ያለው የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የምገባ አይደለም። በዚያ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ታምራትን አላደረግንምን? ይሉኛል። ከዚያን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ መሰክርባችኋለሁ ይለናል። ስለዚህ እኔ እንዲመሰክርብኝ ስለማልፈልግ ወደ ቀጥተኛና ወደ እውነተኛ መንገድ ለመምጣት እንትን ብያለሁ። ስለዚህ አሁን ሙስሊም መሆን ፈልጋለሁ። ኢየሱስ ክርስቶስም የአላህ መልእክተኛ መሆኑንም አምናለሁ እና እሱ ነገ እንዲመሰክርብኝም አልፈልግም። ገና አላውቃቸውም ይለናል ማለት ነው እሱ። ስለዚህ ደግሞ ትልቅ ማስረጃ ነው ብዬ አስባለሁ። አይ ማሻአላህ ዋናው እውነቱን ማወቅ ነው። ከየት ቤት ነበር መጀመሪያ እምነት ምንድን ነበረ? እኔ ፕሮቴስታንት። ኦኬ የተወለድክ ፕሮቴስታንት ላይ ነው ወይስ? ማሻአላህ ዋናው በቃ እውነቱን ማወቅ ነው። እስልምና ማለት አንድን አምላክ ማምለክ ነው። እሱን በደንብ ከገባህ አንድ ሰው ሻሃዳ መያዝ እፈልጋለሁ ካለ እኛ ማሳዝ ነው ግዴታችን። ዋናው እምነት በልብ ነው። ኦልሬዲ በልብህ አምነህ ከሆነ ያመንከውን ነገር በአፍህ ትናገራለህ ማለት ነውና ሻሃዳ ማለት ነው ኢንሻአላህ። ስለዚህ ያው ዝግጁ ከሆንክ ወደ ሻሃዳ መግባት እንችላለን ኢንሻአላህ። ዋናው ግን ከሱ በፊት እስልምና ጥያቄ የለህም ያስገደደህም የለም አይደለ? በራስህ ፍቃድ ነው። በራሴ ነው ማንም አያውቅምና ኢየሱስ ክርስቶስም ስለምወድ እሱን በጣም ስለምወድና እሱንም በጣም ወደዋለሁ። ግን ደግሞ እስልምና ውስጥ እንደውም ኢየሱስን አገኛለሁ እንጂ አላጣም እና ወደ እሱ እምነት ነው እንደውም የመጣሁት። ደስ ብሎኛል በጣም እና ማንም ያስገደደኝም ሰው የለም፣ በራሴ ነው። ኤቢሲዬ አንድ ነገር ልበል። ምናልባት ከዚህ በፊት ሙስሊም ነበርክ እንዴ? አልነበርኩም፣ ጓደኞች አሉኝ። ኦኬ ችግር የለውም በቃ አብሽር በርታ። ቅድም ያልከውም ቃል መመስከር የሚለውን እኛ በነገራችን ላይ የሰዎችን ልብ የመመርመር አቅም የለንም። ይህንን ማወቅ አለባችሁ እና እስልምናን መቀበል እፈልጋለሁ ብሎ ማንኛውም ሰው ቢመጣ እኛን ለመሸወድም ይሁን እውነቱንም ይሁን እኛ የማስቀበል ግዴታ አለብን። ይሄ አላህ ያደረገብን ግዴታ ነው፣ ግዴታችን ነው ይሄ እኛ ማስደረግ። ምክንያቱም ፈዘኪር ኢነማ አንተ ሙዘኪር ነው። አንተ አስታዋሽና አስታውስ። ከዛ በኋላ የሚመጣውን እፈልጋለሁ ካለ በፍቃደኝነት እስከመጣ ድረስ እኛ የማስያዝ ግዴታ አለብን።
ይሄንን ነው የምናውቀው። ሰው እንኳንም በፍላጎትህ መጣ፣ እንኳንም ጥያቄ የሚባል ነገር አልኖረብህ፣ እንኳንም የአንድ አምላክ ፍላጎት አድሮብህ ወደ እውነተኛው መንገድ ለመግባት ፈቃደኝነትህን አሳየህም። ከኛ የሚጠበቀው አንድ ነገር ብቻ ነው፣ እሱም የሻሃዳውን ቃል ማስያዝ ነው። ኢንሻአላህ ኢምሩ ቀጥልና ከዛ በኋላ ትምህርት ደግሞ ትማራለህ። ቁርአንን ቀጥል ኢምሩ። ወደ ሻሃዳው ንግባና ትምህርቶችን ደግሞ በኋላ እናደርጋቸዋለን ኢንሻአላህ። እኔ የምለውን አብረህ በል እሺ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉህ ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር ثم አላሁ አክበር። ለዓለማቱ ጌታ ምስጋና ይገባ። አሁን ሙስሊም ሆነሃል ማለት ነው። አልሐምዱሊላህ 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 الذي انقذك من الركعات ያዳነ ጌታ ምስጋና ይገባው። አልሐምዱሊላህ። ያው ወንድሜ ኤቢ ኢንሻአላህ እስልምና ያው ታውቃለህ ህይወት ነው የምትኖረው ነገር ነው ኢንሻአላህ። ዋናው ግን አሁን አንተ የሻሃዳን ቃል ይዘሃል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ መናሉ መን ሸሂደ አላ ኢላሃ ኢለላህ ሷዲቀን ቢቀልቢ ወነጠቀ ቢሊሳኒ። አንድ ሰው በልቡ እውነት አምኖ በአፉ ከመሰከረ ጀነት ገባ ብለዋልና ኢንሻአላህ የጀነትን ቁልፍ ይዘሃል። ያው ኢስቲቃማ የሚባል ነገር ብቻ የሚቀር ኢስቲቃማ ምንድነው? ባለህበት ላይ ነገር ጸንተ መቆየት ነውና ኢንሻአላህ አላህ ያጽናህ፣ አላህ እውነቱ ላይ ያጽናህ። እንዲሁም የእውነት መንገድ ያገ ሰዎች የምትጠራለህ አድርገህ ኢንሻአላህ። ያው ከዚህ በኋላ ትምህርቶች ምናምን አሉ እዛ ገብተህ ደግሞ ትማራለህ ኢንሻአላህ። በውስጥ ኮንታክት አድርገን ከዛሬ ጠዋት ጀምሬ መስጂድ ሄዳለሁ፣ ነገ ጾማለሁ ማለት ነው። አልሐምዱሊላህ። አዎ አልሐምዱሊላህ። ቅድም የሆነ ግሩፕ ላይ ሂጄ ነበር ታውቃላችሁ፣ የሆነ አብዱል ከሪም ምናምን ይላል። ከዛ እዛ ሂጄ አስገባኝ እያልኩ ነበር፣ አላስገባኝም። እየተከራከሩ ምናምን ነበር። አስር መስገድ አስቤ ነበር ዛሬ። አስር መስገድ ፈልጌ ከዛ በኋላ መስጊድ መሄድ ደግሞ ትንሽ ፈራው። ስለ ሰላት አሳግር አይተሃል ቪዲዮዎች ምናምን ታውቃለህ? አንዳንዶቹን እናውቃለሁ ማሻአላህ ስላሉት። እንደዛ ከሆነ በቃ አሁን ታጠብና ሻወር ወሰድና ውዱ አደረጋግም ቪዲዮ አለ። ቪዲዮን ማን ይልክለታል? ኢብሮ እሺ ኮንታክት አድርገኝ። ቆይ አንተን ልላክልህ አንድ ጊዜ ይሄንን ያዘው። እሺ ቆይ አንዴ ልጻፍልህ። አይቢ 15699 እሺ ይሄንን ምልክልህን ከታችም የሚይዘውን ስክሪንሾት አድርግና አናግረኝ። እሺ ልክላለሁ። በቃ ኸይር ኢንሻአላህ። ከዛ በኋላ በቃ መጾም ጀምር፣ እንዲሁም ደግሞ ሰላት ኢንሻአላህ ጀምር። ዋና ደግሞ ትምህርት ከዛ ሰላትንም ደግሞ አዳራ ኢንሻአላህ። አላህ ይጠንክር። ኢብሮ የምትለው አለ? በቃ ምንም የለም ኢምሩ ይበቃናል። በቃ አሁን እንሰነባበትና ኢንሻአላህ እንዴ በጣም ይሄ ከመሽቶ ያለ እሺ ስም ምናምን ኢንሻአላህ ስም በቃ እኔ እነግረዋለሁ ኢንሻአላህ። በቃ እንደዛ ይሻላል። ስም ላይ እንትን ስላስተዋልኩ ነው ስማቸውን ሲናገሩ እዚህ የሆነ አላደለ አንተን እየተባሉ የሆነ እንዳይታወቅ በሚለው ኢንሻአላህ ብቻ እንተው እሺ። የሞስጠም ስላለኝ አብዱራህማን ብትሉ ደስ ይለኛል። አብዱራህማን ማሻአላህ ይቻላል። በቃ እንደዛ ከሆነ በባጭሩ የድሮ ስም ማነገር ተጠበቅበ። አልሐምዱሊላህ በቃ አብዱራህማን ብለናል። ተስማምቻለሁ። ኢብሮ ትስማማለህ? አዎ በቃ ይሄ አላህ ዘንድ በጣም የተወደደ ስም ነው። የአዛኙ ጌታ ባሪያ ማለት ነውና አላሁ አክበር። ለዓለማቱ ጌታ መስከነ ይገው ደስ የሚል ስም መርጣል። ኸይር ኢንሻአላህ። በርታ በቃ ውስጥ አወራው ኢንሻአላህ። እሺ እሺ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሃናንም